ገራዶ አካባቢ የሚገኝ ገዳም ነው። በዚህ ገዳም የደሴ ከተማ ሕዝብ ቅርስ የቀደሰ ከተማ ሕዝብ ሀብት ነው የታላቅ ገዳም። ስለዚህ ወደ ገዳሙ በመሄድ ከበረከቱ እንድትሳተፉ ገዳሙን እንድታዩ ያላያችሁት እንድታዩ ትኬቱ የቅድስት ድንግል ማርያም አማላጅነት ለሁላችን ይትረፍረፍልን። አሜን። አቡነ ዘበሰማያት በእንታና እምች ወያቄ ማቡች ማህበረ ነዮም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢዮ
መስቀሉ ተገኘ መስቀሉ በብርሃን ሞላት ዓለምን በሙሉ በብርሃን ሞላት ዓለምን በሙሉ ነገረ ክርስቶስ ነው። ነገረ ክርስቶስ ነገረ መስቀሉ ነውና አምላክ ከሰማየ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ በሜዳ ዳኸ፣ በመልተ መስቀል ተሰቀለ፣ ሥጋውን ቆረሰ፣ ደሙን አፈሰሰ ብሎ ማመን ላላወቁ ሞኝነት ነው፣ ለእኛ ግን ሕይወት ነው። ቅዱስ ጳውሎስ የተናገረው ኃይለ ቃል ይህ ነው። በንግሥቲቱም ትእዛዝ መሠረት ለኪራኮስ የሚጠጣውን ሰጡት። ወደ ተራራውም ጉዞ ጀመሩ። ወደ ቦታውም ደረሱ። የጌታዬ ቅዱስ መስቀል የተደበቀበትን የቆሻሻ ክምር እንዴት ማወቅ እችላለሁ? ንግሥት ሆይ ደመራን አስደምሪ፣ በውስጡም ዕጣን ጨምሪበት። የዕጣኑም ጭስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀል ያለበትን ቦታ ያመላክትሻል። ንግሥት ሆይ የሚያመለክተው ተራራም በፍጥነት ይቆፈር፣ ለሕዝቡም የምሥራችን እወጁ። አዋጅ አዋጅ አዋጅ! ያልሰማ ስማ፣ የሰማውም ላሰማ ሰማ። ዛሬ ንግሥታችን ንግሥት እሌኒ በከተማችን በደሴ ከተማ የደመራ በዓልን ሥራ ወጀት ከበረከቱ ተሳታፊ አጭር የምስጋና ፕሮግራም ደብሮ ለተደረገላቸው አጭር መልእክት ያስተላልፋሉ።